በአዲስ አበባ ጎዳናዎች ላይ የሚታዩ ረጅም የነዳጅ ወረፋዎች እናም በዓለም የንግድ ማዕከላት የሚወሰኑ የዋጋ ጭማሪዎች ትስስራቸው ምንድነው? ከሩሲያ ዩክሬን ጦርነት ጀምሮ እስከ መካከለኛው ምስራቅ ውጥረት ድረስ ያሉት የዓለም ፖለቲካ ትኩሳቶች በኢትዮጵያ ማደያዎች ላይ ተጽዕኖ መፍጠር ጀምረዋል። ዓለም አቀፍ የነዳጅ ፖለቲካ በኢትዮጵያ ላይ የደቀነውን ፈተና እንዳኛለን። ሰብስክራይብ በማድረግ የዓለም ዜናዎችን ተከታታይ ዘገባ ይከታተሉ። ውድ ተመልካቾቻችን፣ የዓለም የኃይል ገበያ በአሁኑ ወቅት እጅግ ባልተረጋጋና ፈታኝ በሆነ ምዕራፍ ውስጥ ይገኛል። ከሩቅ ምስራቅ እስከ መካከለኛው ምስራቅ፣ ከአውሮፓ የኢንዱስትሪ ማዕከላት እስከ አፍሪካ ታዳጊ ኢኮኖሚዎች ድረስ የነዳጅ ዋጋ መዋዠቅ የፖለቲካ መረጋጋትና የኢኮኖሚ እድገት ዋነኛ ተግዳሮት ሆኖ ቀጥሏል። በተለይም በቀይ ባህርና በኤደን ባህረ ሰላጤ አካባቢ የተደቀነው የጸጥታ ስጋት የዓለምን የንግድ መስመር በማስተጓጎል የነዳጅ ማጓጓዣ ወጪን በከፍተኛ መጠን እንዲጨምር አድርጎታል። ይህ ክስተት ደግሞ እንደ ኢትዮጵያ ባሉ በከፍተኛ ሁኔታ ከውጭ በሚገባ ነዳጅ ላይ ጥገኛ የሆኑ ሀገራት ላይ ፈጣንና መሪር የሆነ ጫና እያሳደረ ይገኛል። በአሁኑ ሰዓት በዓለም አቀፍ የነዳጅ ማከማቻዎችና በዋጋ ተመላሽ ሰሌዳዎች ላይ የሚታየው ቁጥር በኢትዮጵያ ከተሞች ካሉ የነዳጅ ማደያዎች ወረፋና የሸከቶች ዋጋ መናር ጋር ቀጥተኛ ትስስር አለው። የዓለም አቀፉ የነዳጅ ዋጋ በአንድ በርሜል ከ$80 በላይ ሆኖ በቆዩባቸው ሳምንታት የኢትዮጵያ መንግስት ለነዳጅ ድጎማ የሚመድበውን በቢሊዮን የሚቆጠሩ ዶላሮች ለመቀነስ ተገዷል። ይህ በዘገባ እንደምናቀርብላችሁ ወቅታዊ ትንታኔ እንደሚያሳየው የነዳጅ ፖለቲካ ከንግድ ልውውጥ ባለፈ የሀገራት ልዑላናዊትና የውስጥ ሰላምን የሚወስን አቅም እየሆነ መጥቷል። የዓለም አቀፉ የነዳጅ አምራች ሀገራት ስብስብ ወይም ኦፔክ ፕላስ የምርት መጠንን ለመቀነስ የሚወስናቸው ውሳኔዎች በኢትዮጵያ ገጠራማ አካባቢዎች ምርቱን ወደ ገበያ ለማውጣት ለሚታገለው አርሶ አደር ወይም በከተማ ለሚኖረው ዝቅተኛ ገቢ ላለው ነዋሪ ትርጉሙ የኑሮ ውድነት መባባስ ነው። የነዳጅ ዋጋ መጨመር የትራንስፖርትን ዘርፉን ብቻ ሳይሆን እንደ ሰንሰለት ተያይዘው ያሉትን የግብርና ግብዓቶች፣ የኢንዱስትሪ ምርቶችና የመሰረታዊ ፍጆታ ዕቃዎችን ዋጋ በከፍተኛ ደረጃ እየሰቀለው ይገኛል። በተለይም ባለፉት ጥቂት ወራት ውስጥ በኢትዮጵያ የተፈጠረው የነዳጅ ዋጋ ማስተካከያ መንግስት በኢኮኖሚው ላይ ያለውን ጫና ለመቀነስ የወሰደው እርምጃ ቢሆንም በህዝቡ የዕለት ተዕለት ኑሮ ላይ ግን ከባድ ፈተና ሆኖ ተከስቷል። የውጭ ምንዛሬ እጥረት ባለው ሁኔታ የነዳጅ ግዢን ለማከናወን የሚወጣው ከፍተኛ ሀብት ሀገሪቱ ለሌሎች የልማት ስራዎች ልታውለው የምትችለውን አቅም እየተሻማው ይገኛል። ይህ ዓለም አቀፍ የኃይል ፖለቲካ ሽኩቻና የጂኦፖለቲካዊ ውጥረት እንደ ኢትዮጵያ የመሰሉ ሀገራት በኢኮኖሚ ራሳቸውን እንዲችሉ የሚያደርጉትን ጥረት ከባድ ፈተና ውስጥ ችሎታል። ይህ ሁኔታ የሀገሪቱን የኢኮኖሚ ደህንነት አደጋ ላይ የሚጥል መሆኑ ብቻ ሳይሆን ወደፊት ሊከሰቱ ለሚችሉ ማህበራዊ ቀውሶችም መነሻ ሊሆን እንደሚችል የዘርፉ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። ዓለም በነዳጅ ፖለቲካ ወጥመድ ውስጥ የወደቀበት በዚህ ወቅት ኢትዮጵያ ይህን ማበርን እንዴት ልትሻገረው ትችላለች የሚለው ጥያቄ የብዙዎች አሳሳቢ ጉዳይ ሆኗል። የኢትዮጵያ የነዳጅ ፍላጎትና የፍጆታ መጠን በየዓመቱ በከፍተኛ ፍጥነት እያደገ መምጣቱ ለሀገሪቱ ማክሮ ኢኮኖሚ ትልቅ ፈተና ሆኖ ቆይቷል። በየቀኑ በሺዎች የሚቆጠሩ የነዳጅ ጫኒ ቦቴዎች ከጅቡቲ ወደብ ተነስተው ረዥሙን የአሸዋማ በረሃ መንገድ አቋርጠው ወደ መሃል ሀገር የሚገቡት የሀገሪቱን ትራንስፖርትና የኢንዱስትሪ እንቅስቃሴ ህያው ለማድረግ ነው። ኢትዮጵያ በአሁኑ ወቅት በዓመት ከ4 ሚሊዮን ሜትሪክ ቶን በላይ ነዳጅ የምታስገባ ሲሆን ይህ አሃዝ በየዓመቱ በአማካይ ከ10 እስከ 15 በመቶ የሚሆን ጭማሪ እያሳየ ይገኛል። ይህንን እያደገ የመጣ የኃይል ፍላጎት ለማሟላት ሀገሪቱ የምታወጣው የውጭ ምንዛሬ መጠን እጅግ አሳሳቢ ደረጃ ላይ ደርሷል። ያለፈው የባጀት ዓመት መረጃዎች እንደሚያመለክቱ ኢትዮጵያ ለነዳጅ ግዢ ብቻ በዓመት ወደ 4 ቢሊዮን
ቢሊዮን ዶላር ገደማ ወጪ ታደርጋለች። ይህ መጠን ሀገሪቱ ካላት አጠቃላይ የውጭ ምንዛሬ ገቢ ውስጥ እጅግ ከፍተኛውን ድርሻ የሚይዝ ነው። ከቡና፣ ከወርቅ እና ከሌሎች የላኪ ዘርፎች የሚገኘው የውጭ ምንዛሬ ወደ ሀገር ውስጥ ለሚገባው ነዳጅ ክፍያ ለማዋል እንኳን በቂ በማይሆንበት ደረጃ ላይ መድረሱ የኢኮኖሚ ባለሙያዎችን በእጅጉ ስጋት ላይ ጥለዋል። የኢትዮጵያ ነዳጅ አቅርቦት ድርጅት በብቸኝነት የነዳጅ ግዢውን የሚያከናውን ሲሆን በዓለም ገበያ ላይ የሚታየው የ1 ሳንቲም ጭማሪ እንኳን በሀገሪቱ የክፍያ ሚዛን ላይ በሚሊዮን የሚቆጠሩ ዶላር ጫና ይፈጥራል። መንግስት ለአለፉት በርካታ ዓመታት የነዳጅ ዋጋ በሕዝቡ ላይ የኑሮ ጫና እንዳይፈጥር በማሰብ በቢሊዮን የሚቆጠር ብር ድጎማ ሲያደርግ ቆይቷል። ሆኖም ግን የዓለም አቀፍ የገንዘብ ድርጅት IMF እና የዓለም ባንክ የሚሰጧቸው ምክረ ሐሳቦች እንዲሁም ሀገሪቱ ካለችበት የፋይናንስ እጥረት አንፃር ይህንን ድጎማ በሂደት ለማንሳት ተገዳለች። ይህን ድጎማ መነሳት ደግሞ በመሻያው ላይ ቀጥተኛ ተእስርት አሳድሯል። ቀድሞ ሲድ መንግስት የሚሸፍነው ወጪ አሁን በቀጥታ ወደ ሸማቹ እየተላለፈ ይገኛል። ይህም በኢትዮጵያ ታሪክ ታይቶ የማይታወቅ የነዳጅ ዋጋ ጭማሪ እንዲመዘገብ ምክንያት ሆኗል። የነዳጅ ፍላጎቱ በዋናነት ለናፍጣ ወይም ዲዝል መሆኑ፣ ናፍጣ ደግሞ ለጭነት መኪናዎች፣ ለግብርና ትራክተሮችና ለፋብሪካዎች ወሳኝ መሆኑ የዋጋው መጨመር በምግብ ዋጋ ላይ ከፍተኛ ግሽፈት እንዲፈጠር አድርጓል። በተጨማሪም የኢትዮጵያ የነዳጅ ክምችት አቅም ወሲን መሆኑ በዓለም ገበያ ላይ ድንገተኛ የዋጋ መዋዠቅ ወይም አቅርቦት መቆራረጥ ሲፈጠር ሀገሪቱን ለከፍተኛ ስጋት ያጋልጣታል። ይህ ዳራ የሚያሳየን ኢትዮጵያ በነዳጅ ግዢ ላይ ያለባትን ከፍተኛ ጥገና እና ይህ ጥገና ከዓለም አቀፍ ፖለቲካዊ ውጥሮች ጋር ተዳምሮ የሀገሪቱን የኢኮኖሚ ህልውና እንዴት እየተፈታተነው እንደሚገኝ ነው። የነዳጅ ጉዳይ አሁን ላይ የንግድ ጥያቄ ብቻ ሳይሆን የሀገራዊ ደህንነትና የኢኮኖሚ ልዑላንነት ጉዳይ ሆኖ አጀንዳው ቀጥሏል። በአሁኑ ወቅት የዓለምን ትኩረት የሳበው የቀይ ባህር ውጥረት ለኢትዮጵያና ለቀጠናው ሀገራት የነዳጅ አቅርቦት ዋነኛው ስጋት ሆኖ ተከስቷል። በቀይ ባህርና በኤደን ባህረ ሰላጤ መካከል የሚገኘው የባቢል መንደብ በረሃ ለዓለም አቀፉ የነዳጅ ንግድ እንደ ዋና የደም ስር የሚቆጠር ቢሆንም አሁን ላይ ግን የጂኦፖለቲካዊ ፍጭቶችና የድሮን ጥቃቶች መፈጠሪያ ሆኗል። ይህ ወሳኝ የውሃ መስመር መታወቅ በዓለም አቀፍ ደረጃ የነዳጅ ዋጋን ወደ ሰማይ የሰቀለ መቀስቀሻ ክስተት ሆኖ ያገለግላል። የቀይ ባህር ሞገዶች በአሁኑ ወቅት ሰላማዊ የንግድ መርከቦችን ሳይሆን የጦር መርከቦችንና ሚሳይሎችን እያስተናገዱ ይገኛሉ። በዚህም ምክንያት በርካታ ግዙፍ የነዳጅ ጫኝ መርከቦች ጉዟቸውን በመስረዝ ወይም የረዥሙን የደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ የሚባለውን መንገድ ለመጠቀም ተገደዋል። ይህ የጉዞ መስመር ለውጥ ደግሞ በነዳጅ ዋጋ ላይ ሁለት ትላልቅ ጫናዎችን ፈጥሯል። አንደኛው መርከቦቹ ተጨማሪ በሺዎች የሚቆጠሩ ኪሎሜትሮችን ለመጓዝ የሚያወጡት የነዳጅና የጊዜ ወጪ ሲሆን፣ ሁለተኛው ደግሞ በጦርነት ቀጠና ውስጥ የሚያልፉ መርከቦች ለሚጠየቀው የኢንሹራንስ ወይም የመድን ዋስትና ክፍያ በከፍተኛ ሁኔታ መጨመሩ ነው። ይህ ዓለም አቀፍ ቀውስ በቀጥታ ወደ ኢትዮጵያ ደጃፍ መጥቷል። ኢትዮጵያ ነዳጅ የምታስገባው በጅቡቲ ወደብ በኩል ነው። ጅቡቲ ደግሞ የዚህ ውጥረት ማዕከል በሆነው የባቢል መንደብ በር ላይ ትገኛለች። መርከቦች ወደ ጅቡቲ ለመድረስ የሚያሳዩት ዳትንነትና የጭነት ዋጋ መናር በሀገር ውስጥ የሚታየውን የነዳጅ እጥረትና ዋጋ ጭማሪ የበለጠ እንዲባባስ አድርጓል። የነዳጅ ዋጋ መጨመር ምክንያቱ የነዳጅ ምርት ማነስ ብቻ ሳይሆን ምርቱን ከቦታ ቦታ ለማንቀሳቀስ የሚጠየቀው የደህንነት ስጋትና የሎጂስቲክስ ወጪ መሆኑ ጉዳዩን ውስብስብ ያደርገዋል። እዚህ ጋር አንድ መሰረታዊ ጥያቄ ማንሳት ይቻላል። ይህ ወሳኝ የንግድ መስመር ለረጅም ጊዜ መዘጋቱ ወይም አለመረጋጋቱ የዓለምን ኢኮኖሚ ወደማይወጣበት የዋጋ ግፊት አዘቅት ውስጥ ይከተው ይሆን? በመካከለኛው ምስራቅ የሚታየው አለመረጋጋት ከቆየ ቁጥር በኢትዮጵያ ማደውት የሚታየው ሰልፍና በገበያ ላይ የሚታየው የሸቀጦች ዋጋ ንረት የሚቀንሰው ተስፋ የራቀ ይሄዳል።
የነዳጅ ዋጋ በዓለም ገበያ ላይ ሲጨምር እንደ ኢትዮጵያ ያሉ ታዳጊ ሀገራት ያላቸውን ውስን የውጭ ምንዛሬ ለተጨማሪ ክፍያ እንዲያወሉ ያስገድዳቸዋል። ይህ ደግሞ ለሌሎች መሰረታዊ ፍላጎቶች ማለት ለመድኃኒት፣ ለኢንዱስትሪ ግብዓቶች እና ለልማት ፕሮጀክቶች የሚውለውን በጀት ይሻማል። በቀይ ባህር ላይ የሚተኮሰው የእያንዳንዱ ሚሳኤል በኢትዮጵያ ውስጣዊ ኢኮኖሚ ላይ የራሱን የጥቁር ጨላ እያረፈ ይገኛል። ዓለም አቀፉ ማህበረሰብ ለዚህ የሰብዕና ችግር መፍትሄ እስካላገኘ ድረስ የነዳጅ ፖለቲካው ኢኮኖሚያዊ ጦርነት ሆኖ መቀጠሉ የማይቀር ሀቅ ነው። በዓለም አቀፍ የፖለቲካ መድረክ ላይ የነዳጅ ጉዳይ ከንግድ ዕቃነት ባለፈ እንደ ትልቅ የዲፕሎማሲ መሳሪያ እየተቆጠረ ይገኛል። በተለይም የነዳጅ አምራች ሀገራት ስብስብ የሆነው ኦፔክ ፕላስ በሳዑዲ አረቢያና በሩሲያ መሪነት የሚወስናቸው ውሳኔዎች በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ እያሳደሩ ይገኛሉ። እነዚህ ሀገራት የነዳጅ ዋጋ ከአንድ የተወሰነ ደረጃ በታች እንዳይወርድ በማሰብ የምርት መጠንን ለመቀነስ በተደጋጋሚ የሚወሰናቸው እርምጃዎች እንደ ኢትዮጵያ ያሉ ነዳጅ አስመጪ ሀገራትን ክፉኛ እየጎዱ ይገኛሉ። የታላላቅ ሀያላን ሀገራት በነዳጅ አቅርቦት ዙሪያ ያላቸው ፍላጎትም የዓለምን ገበያ ይበልጥ ውስብስብ አድርጎታል። በአንድ በኩል አሜሪካ የነዳጅ ዋጋን ዝቅ በማድረግ የሀገር ውስጥ የዋጋ ግሽበትን ለመቆጣጠርና የምርጫ ካርታዋን ለማስተካከል ትጥራለች። ለዚህም ሲባል ስትራቴጂካዊ የነዳጅ ክምችቷን ወይም ስትራቴጂክ ፔትሮሊየም ሪዘርቭ እስከ መልቀቅ ድረስ እርምጃ ስትወስን ታይታለች። በሌላ በኩል ደግሞ ሩሲያ በዩክሬን ለከፈተቻት ጦርነት የሚውል የገንዘብ ምንጭ ለማግኘት የነዳጅ ዋጋ ከፍ እንዲልና የምዕራባውያንን ማዕቀብ የሚገዳደሩ አዳዲስ ገበያዎችን እንደ ህንድና ቻይና ላሉትን ለማጠናከር እየሰራች ትገኛለች። ቻይና በበኩሏ በዓለም ላይ ከፍተኛ የነዳጅ አስመጪ ሀገር እንደመሆኗ መጠን የኢኮኖሚ እንቅስቃሴዋ እንዳይቀዘቅዝ አስተማማኝና ርካሽ የነዳጅ መስመሮችን ለመዘርጋት ጥረት እያደረገች ትገኛለች። ይህ የታላላቅ ሀገራት ፍላጎት መጋጨት በነዳጅ ገበያው ላይ ግልጽ የጎደለውና በማንኛውም ሰዓት ሊለዋወጥ የሚችል ሁኔታን ፈጥሯል። የዓለም አቀፍ የኃይል ኤጀንሲ ወይም IEA በተደጋጋሚ እንደሚያስጠነቅቀው በነዳጅ ምርትና ፍላጎት መካከል ያለው አለመመጣጠን ለዓለም ኢኮኖሚ ማገገሚያ ትልቅ እንቅፋት እየሆነ ይገኛል። ለነዚህ የዓለም አቀፍ ምላሾችና ውሳኔዎች ኢትዮጵያ የራሷን የሆነ መወሰን አቅም አይኖራትም። ይልቁንም በታላላቅ ሀገራት የጂኦፖለቲካ ቁማር ውስጥ የምትገፋ ተገቢር ተዋና ሆናለች። የነዳጅ አምራች ሀገራት የምርት ቅነሳ ሲያደርጉ በኢትዮጵያ ያለው የውጭ ምንዛሬ እጥረት ይበልጥ ይከፋል። በዋሽንግተንና በሩሲያ መካከል የሚደረገው የኃይል ፍጭትም በቀጥታ በአዲስ አበባ ትራንስፖርት ታሪፍ ላይ ጫና ይፈጥራል። ይህ የኃይል ፖለቲካ ሽክቱክ አንድ ትልቅ እውነትን ያሳያል። ነዳጅ ዛሬ ላይ የኢኮኖሚ ሞተር ብቻ ሳይሆን ሀገራት የራሳቸውን ብሔራዊ ጥቅም ለማስከበር የሚጠቀሙበት የጂኦፖለቲካ ቼዝ ጨዋታ ሆኗል። በዚህ ጨዋታ ውስጥ ደግሞ የኢኮኖሚ አቅማቸው ደካማ የሆኑ ሀገራት ዋነኛ ሰለባ እየሆኑ መጥተዋል። ሁኔታው በዚህ ከቀጠለ የነዳጅ ፖለቲካው ዓለምን ወደ አዲስ የኢኮኖሚ ቀውስ ሊመራው ይችላልን ወይ የሚለው ጥያቄ የብዙዎችን ቀልብ ስቧል። ኢትዮጵያም በዚህ ዓለም አቀፍ ማዕበል ውስጥ ራሷን ለመከላከል የምታደርገው ጥረት የህልውና ጉዳይ ሆኖ ቀጥሏል። የነዳጅ ዋጋ መናር በኢትዮጵያ ኢኮኖሚ አውታሮች ላይ እንደ ሰደድ እሳት እየተስፋፋ ያለ ጫና ፈጥሯል። ነዳጅ ለአንድ ሀገር ኢኮኖሚ እንደ ደም ስር የሚቆጠር በመሆኑ በዋጋው ላይ የሚታየው መጠነኛ ጭማሪ እንኳን በሁሉም ዘርፎች ላይ የሰንሰለት ምላሽ ወይም ዶሚኖ ኢፌክት እያስከተለ ይገኛል። በአሁኑ ወቅት የኢትዮጵያ የትራንስፖርት ዘርፉ፣ የግብርና ዘርፉ እና የኢንዱስትሪው ዘርፎች በዚህ የዋጋ ንረት ሳቢያ ከፍተኛ የመሪርነት ፈተና እየገጠማቸው ነው። የትራንስፖርት ዘርፉ የዚህ ቀውስ ቀዳሚ ሰለባ ሆኗል። ከጅቡቲ ቦርደር ወደ መሃል ሀገር የሚገቡ መሰረታዊ ሸቀጦችና የኢንዱስትሪ ግብዓቶች በከባድ መኪኖች በሚጓዝበት የናፍጣ ዋጋ መጨመር በቀጥታ በጭነት ታሪፍ ላይ ጭማሪ አስከትሏል። ይህ ደግሞ በከተማ ውስጥ በሚታየው የህዝብ ትራንስፖርት እና በምግብ ዕቃዎች ዋጋ ላይ ከፍተኛ ግሽበት ፈጥሯል። አንድ ሸማች በገበያ ውስጥ ለሚገዛው የእያንዳንዱ ምርቱ ከቦታ ቦታ እንዲንቀሳቀስ የወጣውን የነዳጅ ወጪ ደርቦ እንዲከፈል እየተገደደ ነው። በሌላ በኩል የኢትዮጵያ ኢኮኖሚ የጀርባ አጥንት የሆነው ግብርና ዘርፍም ከነዳጅ ፖለቲካው ጫና አላመለጠም። ዘመናዊ ግብርናን ለማስፋፋት የሚጠቅሙ ትራክተሮች፣ ምርትን የሚያዝመስሙ ኮምባይነሮች እና ለመስኖ ስራ የሚወሉ የውሃ ፓምፖች ሁሉም በነዳጅ የሚንቀሳቀሱ ናቸው። የነዳጅ ዋጋ ሲጨምር የአርሶ አደሩ የማምረቻ ወጪ ይነራል።
ይህም በገበታችን ላይ የሚቀርበውን እህል ዋጋ ሰማይን እንዲነካ አድርጎታል። በተመሳሳይ የኤሌክትሪክ ኃይል መቆራረጥ በሚኖርበት ወቅት በነዳጅ ጄኔሬተሮች የሚጠቀሙ ፋብሪካዎች የምርት ወጪያቸውን ለማካካሽ በምርቶቻቸው ላይ የዋጋ ጭማሪ በማድረጋቸው የኢንዱስትሪው ዘርፍ ተወዳዳሪነቱን እየቀነሰ መጥቷል። ከኢኮኖሚያዊ ጫናው ባሻገር ይህ ሁኔታ የፖለቲካ መስተጋገትን የሚፈታትን ስጋት ይዞ ብቅ ብሏል። ታሪክ እንደሚያሳየው የነዳጅ ዋጋ ጭማሪን ተከትሎ የሚመጣው የኑሮ ውድነት በሕዝቡ ዘንድ ቅሬታን በመፍጠር ለማህበራዊ ቀውሶች መንስኤ ሊሆን ይችላል። መንግስት በነዳጅ ላይ የሚያደርገውን ድጎማ በማንሳቱም እና በዓለም አቀፍ ገበያ ላይ ያለው ዋጋ በማለመቀነሱ በዝቅተኛ የኑሮ ደረጃ ላይ የሚገኘው የህብረተሰብ ክፍል ከፍተኛ ጫና ውስጥ ወድቋል። እዚህ ጋር አንድ መሰረታዊ ጥያቄ ማንሳት ይቻላል። ይህ ያልተቋረጠ የዋጋ ጭማሪና የኑሮ ውድነት የዜጎችን መግዛት አቅምን እንዲሁም የሀገሪቱን ማህበራዊ መስተጋገት እስከ መቼ ሊፈታትን ይችላል? የነዳጅ ፖለቲካው የፈጠረው ይህ የኢኮኖሚ ትኩሳት መንግስት የገንዘብ ፖለቲካውን እና የድጎማ ስርዓቱን በድጋሚ የሚፈትሽ እያስገደደው ነው። የውጭ ምንዛሬ እጥረቱና የነዳጅ ዋጋው መናር ተዳመው ኢትዮጵያ በኢኮኖሚው መስክ የጀመረቻቸውን ማሸራፊያ ስራዎች አዝጋሚና ፈታኝ እንዲሆኑ አድርገዋቸዋል። የነዳጅ ዋጋ መጨመር የንግድ ጉዳይ ብቻ መሆኑ ቀርቶ አሁን ላይ የቤተሰቡን የዕለት ጉርስ እና የሀገርን ሰላም የሚወስን የፖለቲካ አጀንዳ ሆኖ ቀጥሏል። የኢትዮጵያ መንግስት ለዓመታት ሲተገበር የነበረውን የነዳጅ ድጎማ በሂደት ለማንሳት የጀመረውን እንቅስቃሴ በሀገሪቱ የኢኮኖሚ ፖሊሲ ላይ የታየ ትልቅ መዋቅራዊ ለውጥ መሆኑን የዘርፉ ባለሙያዎች ይሰማማሉ። ይህ ውሳኔ በዋናነት የመነጨው መንግስት በየዓመቱ ለነዳጅ ድጎማ የሚመደበውን በ100 ቢሊዮን የሚቆጠር ብር ለመቀነስ ካለው ፍላጎት ነው። ባለሙያዎች እንደሚተነትኑት የነዳጅ ድጎማው ለረጅም ጊዜ የመንግስትን ካዝና ሲያዳክም የቆየ ከመሆኑም በላይ ተገቢው የህብረተሰብ ክፍል ሳይሆን በአንጻራዊነት የተሻለ ገቢ ያላቸው የመኪና ባለቤቶች በይበልጥ ተጠቃሚ ሲሆኑበት ቆይተዋል። ይህ የፖሊሲ ለውጥ ከዓለም አቀፉ የገንዘብ ድርጅት IMF እና ከዓለም ባንክ ከሚቀርቡ የኢኮኖሚ ማሻሻያ ምክረ ሐሳቦች ጋር ቀጥተኛ ትስስር አለው። እነዚህ ተቋማት ኢትዮጵያ ለምታደርገው የኢኮኖሚ ማሻሻያ ፕሮግራም የገንዘብ ድጋፍ ለማድረግ እንደ አንዱ ቅድመ ሁኔታ የሚያስቀምጡት የነዳጅ ድጎማ ተነስቶ ዋጋው በገበያ መርህ እንዲመራ ማድረግ ነው። የእነዚህ ተቋማት ትንታኔ የሚያሳየው ድጎማን ማንሳት የሀገሪቱን የፋይናንስ አቅም በማጠናከር ለሌሎች ማህበራዊ አገልግሎቶች የሚውል በጀት ለማግኘት ያስችላል የሚል ነው። ሆኖም ግን በርካታ የሀገር ውስጥ የኢኮኖሚ ባለሙያዎች በዚህ ላይ ስጋታቸውን ይገልጻሉ። የነሱ መከራከሪያ እንደ ኢትዮጵያ ባሉ አነስተኛ ገቢ ያላቸው ሀገራት ውስጥ ነዳጅ ከሁሉም የኑሮ ዘርፎች ጋር ተቆራርቦ በመሆኑ ድጎማውን በአንድ ጊዜ ማንሳት ድንገተኛ የኢኮኖሚ መናወጥን ሊያስከትል ይችላል የሚል ነው። በተለይም ውጤታማ የማህበራዊ ደህንነት መጠበቂያ መድረኮች ባልተዘረጉበት ሁኔታ ድጎማውን ማንሳት በድሃው ማህበረሰብ ላይ የሚፈጥረው ጫና እጅግ የከፋ እንደሚሆን ያስጠነቅቃሉ። ለመሆኑ ኢትዮጵያ ከዓለም አቀፉ ተቋማት የሚቀርቡላትን የኢኮኖሚ ማሻሻያ ግፊቶችና የዜጎቿን የኑሮ እውነታ እንዴት አጣማ ልትዘልቅ ትችላለች? የባለሙያዎች ትንታኔ የሚያሳየው ሌላው ነጥብ ድጎማ መነሳቱ መንግስት የውጭ ምንዛሪ እጥረቱን ለመቅረፍ ለሚወስደው የገንዘብ ምንዛሬ ለውጥ መንገድ ጠራሪ መሆኑን ያሳያል። ይህ ማለት ደግሞ የብር መግዛት አቅም ሲዳከምና የነዳጅ ድጎማው ሲነሳ የነዳጅ ዋጋ በከፍተኛ ደረጃ ሊጨምር እንደሚጠበቅ ይጠበቃል። ይህ ድርብ ጫና የኢትዮጵያን ማኑፋክቸሪንግ ዘርፍ ተወዳዳሪነት ሊቀንስ እንደሚችል እና የዜጎችን ኑሮ ይበልጥ ሊያቃትለው እንደሚችል ባለሙያዎች ያስረዳሉ። በመሆኑም መንግስት የድጎማ መነሳቱን ሂደት በጥንቃቄና በደረጃ ሊተገብረው እንደሚገባ፣ ጎን ለጎን ደግሞ በኑሮ ውድነቱ ክፉኛ ለሚጎዱ የማህበረሰብ ክፍሎች የታለመ ድጋፍ ሊያደርግ እንደሚገባ ባለሙያዎች ምክረ ሐሳብ ያመለክታል። የነዳጅ ፖለቲካውና የኢኮኖሚው እውነታ በአሁኑ ወቅት በኢትዮጵያ ፖሊሲ አዋቾች ፊት የተቀመጠ ትልቁ ፈተና ሆኖ ቀጥሏል። የነዳጅ ፖለቲካ ማዕበል በዓለም አቀፍ ደረጃ በመበርታቱን ተከትሎ
ኢትዮጵያ ከነዳጅ ጥገኝነት ለመውጣት እና የኃይል ሉዓላዊነቷን ለማረጋገጥ ወደ አዲስ ስትራቴጂካዊ ምዕራፍ እየተሸጋገረች ትገኛለች። ሀገሪቱ ከውጭ ለሚገባ ነዳጅ የምታወጣውን በቢሊዮን የሚቆጠር ዶላር ለመታደግ ፊቷን ወደ አማራጭ ኃይል ምንጮች እና ወደ ዘመናዊ ቴክኖሎጂዎች አዙራለች። በዚህ ረገድ ኢትዮጵያ በቅርቡ የወሰደችው የነዳጅ ተሽከርካሪዎችን ወደ ሀገር ውስጥ እንዳይገቡ የመከልከል ውሳኔ በዓለም አቀፍ ደረጃም ጭምር መነጋገሪያ የሆነ ደፋር እርምጃ ሆኖ ተመዝግቧል። የኤሌክትሪክ ተሽከርካሪዎች ኢቪስ መስፋፋት ለሀገሪቱ ወደፊት ዕጣፈና ተስፋ ሰጪ መንገድ ሆኖ ቀርቧል። ኢትዮጵያ በታላቁ የህዳሴ ግድብ እና በሌሎች የታዳሽ ኃይል ማመንጫዎቿ የምታመነጨውን ርካሽ የኤሌክትሪክ ኃይል ለትራንስፖርት ዘርፉ በማዋል በነዳጅ ፖለቲካ ሳቢያ የሚፈጠረውን የኢኮኖሚ መዋዠቅ ለመቋቋም እየጣረች ነው። ይህ ሽግግር የውጭ ምንዛሬ ጫናን ከመቀነሱ ባለፈ ዓለም አቀፉ ማህበረሰብ የሚከተለውን የአየር ልምለማ ለመከላከል ግብ ጋር የተጣጣመ መሆኑ ሀገሪቱ ከአረንጓዴ የፋይናንስ ምንጮች ድጋፍ እንድታገኝ በር ሊከፍትላት ይችላል። በዲፕሎማሲው መስክ ግን ኢትዮጵያ የነዳጅ አቅርቦት ዋስትናዋን ለማረጋገጥ አዳዲስ የሁለተኛው ስምምነቶችና የፖርት አማራጮችን በመፈለግ ላይ ትገኛለች። የነዳጅ ክምችት አቅሟን ለማሳደግ የሚገነቡ አዳዲስ ተርሚናሎችና ማከማቻ ማጋዘኖች ዓለም አቀፍ የዋጋ ድንገተኛ ንረት በሚከሰትበት ወቅት እንደ መከላከያ ጋሻ ሆነው እንዲያገለግሉ ታስቧል። ይህ ስትራቴጂካዊ የነዳጅ ክምችት ሀገሪቱ በጂኦፖለቲካዊ ውጥሮች ሳቢያ የሚፈጠሩ የአቅርቦት መቆራረጦችን በልበ ሙሉነት እንድትሻገር የሚያስችላት ይሆናል። በአጠቃላይ የነዳጅ ፖለቲካ በዓለም ላይ እስካለ የኢኮኖሚና የፖለቲካ ሽኩቻው መቀጠሉ ማይቀሬ ነው። የዓለም አቀፍ የኃይል ገበያ በታላቅ ኃይላን ፍላጎትና በጂኦፖለቲካዊ ግጭቶች መታወቁን ቀጥሏል። ይህ ሁኔታ ደግሞ እንደ ኢትዮጵያ ያሉ ሀገራት በነዳጅ ላይ ያላቸውን ጥገኝነት ቀንሰው ወደ ታዳሽ ኃይል እንዲዞሩ የሚያስገድደው ታሪካዊ አጋጣሚ ሆኖ ተከስቷል። የወደፊቱ ዓለም በነዳጅ ጉልበት ሳይሆን በፍጥረትና በአረንጓዴ ኃይል ላይ የተመሰረተ እንደሚሆን መገመት አይደጋግም። ውድ ተመልካቾቻችን፣ የዛሬው የነዳጅ ፖለቲካ ውሳኔዎች የነገውን የዓለም ስርዓትና የሀገራትን ብልጽግና ጉዞ የሚወስኑ መሆናቸውን እያየን ነው። ኢትዮጵያ የጀመረችው የኃይል ሽግግርና የመዋቅር ለውጥ ሀገሪቱን ከዓለም አቀፍ ነዳጅ ወጥመድ ነፃ ያወጣት ይሆን? ወይንስ ሌሎች ያልታሰቡ ፈተናዎች ከፊቷ ይጠብቃታል? ይህን በጋራ የምናየው ይሆናል። ለዛሬ ያዘጋጀንላችሁ የዓለም አቀፍ ዘገባ ይህንን ይመስላል። በሌላ ወቅታዊና ዝርዝር መረጃ እስከምንገናኝ ድረስ አስተማማኝና ፈጣን መረጃዎችን ለማግኘት የዘገባ ቤተሰብ በመሆን ሰብስክራይብ ማድረጋችሁን አትዘንጉ። ስለተከታተላችሁን አመሰግናለን። ሰላም ለዓለማችን ይሁን።